ዛሬ ማን ያሸንፋል? ዛሬ ማን ያሸንፋል? የጥንካሬያችን ሚስጥር ይገለጣል። ጎጆው ተከፈተ፣ ጎጆው ተከፈተ፣ ፍልሚያው ተጀመረ፣ ፍልሚያው ተጀመረ። በህይወት አንዳቸው የሚወጡ ከሆነ በታሪክ የመጀመሪያ ያደርገዋል። ጆኒ ወደዚህ ፍልሚያ የመጣው ከዓለም አቀፍ መድረኮች በገበየው ጥልቅ ዕውቀትና ቴክኒክ ታጅቦ ነው። እሱ ለብዙዎች የዘመናዊነትና የብልሃትነት ተምሳሌት ነው። ካለው የተሻለ ዓለም አቀፍ ቴክኒካል ስልጠናና ልምድ ካላቸው ሰዎች ጋር ያደረገውን ዝግጅት በብዙዎች ዘንድ የማይበገረውን ስብዕና እንዲጎናጸፍ ረድቶታል። ጆኒ በቴክኒክ ብልጫው እንደሚተማመን ለማሳየት ቢሞክርም በትናንትናው ፍጥጫ ወቅት ግን ሌላ እውነት ታይቷል። በሁለቱ ተፋላሚዎች መካከል በነበረው የፊት ለፊት መጋፈጥ ወቅት የታየው ትንፋሽ መቆራረጥና የአይን መሸሽ አንድ ትልቅ ነገር ይናገራሉ። ዛሬ ማን ያሸንፋል? ዛሬ ማን ያሸንፋል? የጥንካሬያችን ሚስጥር ይገለጣል። ጎጆው ተከፈተ፣ ጎጆው ተከፈተ፣ ፍልሚያው ተጀመረ፣ ፍልሚያው ተጀመረ። ምናልባትም ውስጣዊ ፍርሃት ጆኒ አሁን ያለውን ውጥረት ዝናውን የማዳን ሸክም ነው። ዛሬ ምሽት ይህ ፍርሃት ወደ ጥንካሬ ይቀየራል ወይስ ወደ ሽንፈት? ጆኒ የገነባው ዓለም አቀፋዊ ዝና ያስጠብቃል ወይስ በብረት ጎጆ ውስጥ ቀድሞ የገነባው ማንነቱ በሌላኛው የጎጆ ጽንፍ ዳር ላይ የምናገኘው ንቃተ ህሊና ነው? ዛሬ ማን ያሸንፋል? ዛሬ ማን ያሸንፋል? የጥንካሬያችን ሚስጥር ይገለጣል። ጎጆው ተከፈተ፣ ጎጆው ተከፈተ፣ ፍልሚያው ተጀመረ፣ ፍልሚያው ተጀመረ። እሱ እንደ ጆኒ ዓለም አቀፍ ስልጠና እድል ባይኖረውም በሰውነቱ ማጎልበሻ በማርሻል አርት ጥንካሬ የገነባ በስፖርት ውስጥ የቆየ ተዋጊ ነው። ንቃተ ህሊና ከቲክቶክ መንደር ወጥቶ ወደ አደባባይ ከቀልድ አልፎ ቁም ነገርን የተሻገረ ስብዕና ባለቤት። በተለመደውና በሚታወቅበት ንግግሩ ገድልሃለሁ የሚል ፉከራ ቢያሰማም ከቃላት በስተጀርባ ግን ትልቅ የጭንቀት ጥላ እንደሚኖር ይገመታል። ንቃተ ህሊና ባለፉት ወራት በድብቅ ሲያደርግ የነበረው ልምምድ ያልተጠበቀ ውጤት ሊያመጣ እንደሚችል ይገመታል። በቲክቶክ ላይ እንደሚፎክረው በተግባር ያሳያል ወይስ ያ የታየው የጭንቅ ጥላ ወደ እውነት ይቀየራል? ዛሬ ምሽት ንቃተ ህሊና የሚፋለመው ከጆኒ ጋር ብቻ ሳይሆን በውስጡ አምቆ ካቆየው እውነታ ጋር ጭምር ነው። ዛሬ ማን ያሸንፋል? ዛሬ ማን ያሸንፋል? የጥንካሬያችን ሚስጥር ይገለጣል። ጎጆው ተከፈተ፣ ጎጆው ተከፈተ፣ ፍልሚያው ተጀመረ፣ ፍልሚያው ተጀመረ። ስሜት እና ማንነት ትናንት ምሽት በአይን የሚታይ ፍጥጫ ብቻ አልነበረም። በሁለቱ ተፋላሚዎች መካከል የማይነገሩ ቃላት ሲለዋወጡ ነበር። ሁለቱ ተፋላሚዎች ፊት ለፊት ሲጋጠሙ የነበረው ሁኔታው ብዙ ጥያቄዎችን ጭሯል። ጆኒ በቴክኒካል በልምድ እንደሚበልጥ ቢነገርም በሁለቱም በኩል የሚታይ ትንፋሽ መቆራረጥ፣ የአይን መሸሽ ግን በስተጀርባ ያለው የፍርሃት ጥላ ቁልጭ አድርጎ ያሳያል። ዛሬ ምሽት ይህ ፍርሃት ወደ ድል የሚመራ ወይስ ወደ ዕውቀት የሚያደርስ አንዳች ጎዳና? ፍልሚያው ዛሬ ሚያዝያ 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም እነዚህ ሁለት ተፋላሚዎችን ያገናኛል። ይህ ስፍራ እንዲህ አይነት ፍልሚያ ማስተናገዱ በህዝብ መካከል ክርክር ፈጥሯል። አንዳንዶች ክብራችን ይደፈራል ሲሉ፣ ሌሎች ደግሞ አድዋ የጥንካሬ ምልክት ነው በማለት በሁለት ጎራ ከፍሎት ቆይቷል። ዳኛው ከውጭ አገር እንዲመጣ መደረጉ ውጤት ሊጭበረበር ይችላል የሚሰጋውን ስጋት እንደሚቀንስ ይታመናል። ዳኛው የሁለቱ ወጣቶች ደህንነት የመጠበቅና ጨዋታው ከጎዳና ድብድብ ወጥቶ በስፖርታዊ ጨዋነት እንዲያልቅ የማድረግ ትልቅ ኃላፊነት አለበት። የዳኛው አንድ ስህተት የሁለቱ ተፋላሚዎች ሕይወትና ዝና አደጋ ላይ ሊጥል ይችላል። የፍልሚያ በኢትዮጵያ የመጀመሪያው የኢንፍሉዌንሰሮች የኤምኤምኤ ፍልሚያ በመሆኑ ታሪካዊ ፋይዳ የጎላ ነው። ማንም ያሸንፍ ይመስላችኋል? ንቃተ ህሊና ወይስ ጆኒ? ዛሬ ማን ያሸንፋል? ዛሬ ማን ያሸንፋል? የጥንካሬያችን ሚስጥር ይገለጣል። ጎጆው ተከፈተ፣ ጎጆው ተከፈተ፣ ፍልሚያው ተጀመረ፣ ፍልሚያው ተጀመረ።